ሰሞኑን ኢንስታግራምን ያጥለቀለቁትን እነዚህን የመሳሰሉ የአይ ካርቱን ፎቶዎችን እንዴት በነፃ በራሳችሁ ፎቶ መስራት እንደምትችሉ ላሳያችሁ። ቪዲዮውን በመጀመሪያ ላይክ በማድረግ ጀምሩት። በመጀመሪያ የምታደርጉት እንግዲህ ወደ ክሮም ትገቡና ሰርች ማድረጊያው ላይ ኦፕን አርት ኤአይ ብላችሁ ሰርች ታደርጋላችሁ። ከዛም ይህንን መጀመሪያ ላይ ያለውን ዌብሳይት ነክታችሁ ትገባላችሁ። ምናልባት ሰርች ታደርጉ ካልመጣላችሁ ደግሞ የዌብሳይቱን ሊንክ የቴሌግራም ቻናል ላይ ወይም ደግሞ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ እና የኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። በመቀጠል ዌብሳይት ውስጥ ከፍቱት ይህንን ይመስላል። እዚህ መጀመሪያ ላይ ሳይንን የሚለውን ነክታችሁ በኢሜል አካውንታችሁ ወይንም ደግሞ እዚህ ጋር ባሉት አማራጮች ውስጥ ሳይንን ማድረግ አለባችሁ። በመቀጠል ከላይ ያለውን ሶስት ሰረዝ ነክታችሁ ከሚመጡላችሁ አማራጮች ውስጥ አፕስ የሚለውን መርጣችሁ ትነካላችሁ። በመቀጠልም እንደዚህ ያመጣላችሁ እዚህ ጋር ወደ ታች ታደርጉና ኤአይ ፊልተር የሚል አለ። በዚህ ፊልተር ስለሆነ የምንሰራው ይችን ራን የምትለውን ትነካላችሁ። ከዛም ወደዚህ ፔጅ ያመጣችኋል። ወደ ታች ስክሮል ታደርጉና እዚህ ጋር ፎቶአችሁን የምታስገቡበት ቦታ አለ። እሱን ነክታችሁ ከጋለሪያችሁ ላይ የምትፈልጉትን ፎቶ ታስገቡና ከላይ ያለችውን ደን የምትለውን ትነካላችሁ። በመቀጠል ትንሽ ዝቅ ታደርጉና ሞር ስታይልስ የሚለውን ነክታችሁ ትገቡና እዚህ መጀመሪያ ላይ ያለውን ስቱዲዮ ግሂቢል የሚለውን ስታይል ትመርጣላችሁ። ከዛም እዚህ ጋር አጀስት ክሬቲቪቲ የሚል አለ። በራሱ የተለያዩ ነገሮችን እንዲጨምርበት ከፈለጋችሁ 0.05 ላይ ማድረግ ትችላላችሁ። ካልፈለጋችሁም ዝም ብላችሁ ማለፍ ትችላላችሁ። ከዛም ከታች ያለውን ክሬት የሚለውን ስትነኩት እዚህ ጋር ጀነሬት ማድረግ ይጀምራል ፎቶአችሁን ማለት ነው። ከዛም እስኪያልቅ ከጠበቃችሁት በኋላ በዚህ መልኩ ፎቶአችሁን ጀነሬት ያደርግላችኋል። ከዛም ነክታችሁ ፎቶአችሁን ዙም እያደረጋችሁ ማየት ትችላላችሁ ምን እንደሚመስል ማለት ነው። ካያችሁ በኋላ ከተመቻችሁ ደግሞ ይህችን ነክታችሁ ወደ ስልካችሁ ሴቭ ማድረግ ትችላላችሁ ማለት ነው። በተመሳሳይ በስማችሁ የሚሰሩ እንደነዚህ አይነት ፎቶዎችን በነፃ የምትሰሩበትን መንገድ እዚህ ቪዲዮ ላይ መመልከት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይመቻችሁ።